ለንግድና ኢንዱስትሪ ሚኒስቴር እና ለገንዘብ ሚኒስቴር ያው እግዚአብሔር ይስጣቸው በጣም እናመሰግናለን። እንግዲህ በአሜሪካና በኢራን ጦርነት ምክንያት የነዳጅ ዋጋ በተለያዩ አለማት ብዙ ስቃይና ችግር ያሳየ በኢትዮጵያም ላይ አደገኛ የሚሳይል ምት በደሃ ከተሞችና በደሃ ህይወት ላይ ማድረሱ ይታወቃል። ይህን ችግር ያየ መንግስት በምክር ቤቱ ባለፈውም በተለያዩ ሀሳብ ወደ 20 ቢሊዮን ዶላር ድጎማ በማድረግ ደሃ ተኮር የሚጎዱ ማህበረሰቦች በነዳጅ ምክንያት እንዳይጎዱ ማድረጉ ይታወቃልና ቤንዚን ወደ ነበረበት ተመልሷል። በየክልሉም በአዲስ አበባም ከተማ በተለያዩ ከተሞች የቤንዚን ዋጋ ባለበት አለና የሸቀጣ ሸቀጥ የተለያዩ የኑሮ መናር ያመጡ ጉዳዮች በቦታ ናቸውና ትንሽ ግራ ስለገባኝ ይሄን ጥያቄ ደግሞ ይመልስና ወደ ቦታ እንዲመልሱ የሚያደርግ ሚኒስቴር ማን እንደሆነ ይሄን የሚሰሙ እንዲገልጹና ኮፒ ሊንክ ሼር በማድረግ ለሌሎች እንዲደርሱ እንድታደርጉ በአክብሮት እጠይቃለሁ። አመሰግናለሁ።